ኢቫንዳ በ48 ሰዓት ጂንስት የሙሴቬኒ ልጅ አወዛጋቢው የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅ እና የአገሪቱ ጦር ኃይሎች አዛዥ ጀነራል ሙሆዚ ካይኔሩጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። እስከ 85 ዓመታቸው ሥልጣን ላይ መቀመጥ የሚያስችላቸውን ምርጫ እንዳሸነፉ የተነገረላቸው የ81 ዓመቱ አዛውንት ሙሴቬኒ ዋነኛ ተፎካካሪያቸው የነበረው የቀድሞ ሙዚቀኛና ፖለቲከኛ ቦቢ ዋይን ነበር። ዋይን ከምርጫው በኋላ ለደህንነቱ በመስጋት ተደብቆ ይገኛል። የሙሴቬኒ ልጅ ጀነራል ካይኔሩጋባ በማኅበራዊ ሚዲያ ገጻቸው ላይ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦቢ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለ7ኛ ጊዜ ያሸነፉበት ምርጫ ውጤት ይፋ ከመሆኑ በፊት የመንግሥት ጸጥታ ኃይሎች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝ ተነግሯል። ዋይን በምርጫው በከፍተኛ የድምፅ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ሕዝቡን ለሰላማዊ ተቃውሞ ጠርቷል። ጄኔራሉ የአባታቸው ሥልጣን ተረካቢ ይሆናሉ ተብሎ በስፋት የሚታመን ሲሆን ለተቃዋሚው ፖለቲከኛው ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ሕገወጥ ዓመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ዝተዋል። ጄኔራሉ በሌላ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩፒ የቦቢ ዋይን ፓርቲ ሽብርተኞችን ገድለናል ሲሉ እርምጃ መወሰዱን ገልጸዋል። ቅዱስነታቸው በመንበረ ክብራቸው አሉ። የዕድሜን መግፋት ተከትሎ የመጣ መጠነኛ ሕመም ገጥሞቸው ነው የተወሰነ አሁን ለውጥ አላቸው የቤተ ክርስቲያኗ የሥራ ኃላፊ በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰኑ ጊዜያት ራሳቸው መሰብሰብ ችለዋል። በተለይ በበዓላት ወቅት በአካል ብቅ በማለት ቃለ ምዕዳንና ቡራኬ የሚሰጡ ለዓለም ጭምር የሚጸልዩት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአስም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮው በዓለ ጥምቀት አልተገኙም። ይህ ለምን እንደሆነ ቤተ ክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎም ምዕመናን አባታችን የት ገቡ? ቡራኬያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው። ለዓለም ጭምር የሚጸልዩት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአስም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮው በዓለ ጥምቀት አልተገኙም። ይህ ለምን እንደሆነ ቤተ ክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎም ምዕመናን አባታችን የት ገቡ? ቡራኬያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የጠየቀ ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተ ክርስቲያኗ የሥራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው በዘንድሮ ጥምቀት በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት ሲሉ እንደ አንድ የሥራ ኃላፊ በቅርበት የማውቀው ያሉትን ነግረውናል። በዚህም ቅዱስነታቸው የገጠማቸው መጠነኛ ሕመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ሕዝቡን በጸሎታቸው እየባረኩ እንደሆነ ነው የማውቀው ነው ያሉት። ቲክቫህ ኢትዮጵያም የቅዱስነታቸው ሕመማቸው ምንድን ነው? በትክክል ምንድን ነው የሆኑት? ይህ የገጠማቸውስ መቼ ነው? ሲል እኚሁን የቤተ ክርስቲያኗን የሥራ ኃላፊ ጠይቋቸዋል። አመራሩም ይህ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ብለዋል። ቋሚ ሲኖዶስ ሙሉ ሥራውን እያከናወነ ነው። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በተሟላ ቋሚ ሲኖዶሱን እየሰበሰቡ ከቅዱስነታቸው መመሪያ እየተቀበሉ ቀን በቀን እያገማቸው ከብፁዕ ጠቅላይ ሥራ አስኪያጁና ከቋሚ ሲኖዶስ አባላት ጋር ቤተ ክርስቲያኒቷን እየመሩ ነው ያሉት። ይሄ ነው እውነታው ነው ያሉት። ቅዱስነታቸው በመንበረ ክብራቸው አሉ። የዕድሜን መግፋት ተከትሎ የመጣ መጠነኛ የጤና ሕመም ገጥሞቸው ነው የተወሰነ አሁን ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፈቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን የሚባርኩ ሙሉ እምነት አለን ነው ያሉት። የሥራ ኃላፊው አክለው ምን አሉ? ሚዲያ ከመጠየቁ በፊት የቤተ ክርስቲያኗ ሚዲያዎች የሕዝብ ግንኙነት መምሪያ ክፍል ቋሚ ሲኖዶስም ብፁዕነታቸው ያሉበትን ሁኔታ ማሳወቅ እንደነበረባቸው ገልጸው ከእነዚህ ክፍተቶች አሉ የሚል አስተያየት ሰጥተዋል። ሕዝቡ ይጠይቃል፣ ምክንያቱም ብፁዕነታቸው የቤተ ክርስቲያኗ መሪ አባት፣ የመንጋው ጠባቂ ናቸው። ቤተ ክርስቲያን ሲባል ፓትርያርኩ ናቸው ሊወክሉ የሚችሉት። እናም መደበቅ የለበትም፣ ድብቅ ሊሆንም አይገባም ነው ያሉት።
ህመም እርጅና ወንጀል አይደለም ያሉት እኚሁ ታማኝ የመረጃ ምንጫችን ለሕዝቡ በቂ መረጃ ሊሰጠው ይገባል። አባታችን የት ሄዱ ብሎ ሲጠይቅ የማወቅ መብት አለው። አባቴ የት ሄዱ ብሎ ልጅ መጠየቅም ይችላል፣ የጤናቸው ጉዳይ ያሳስበዋልና ሲሉም አክለዋል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።